በ79 ስመጣ ጉባኤ ቤቱን የመሰረት የመጽሐፍ ቤቱና ጉባኤ ቤት ማለት የመጽሐፍ ቤት ማለት የብሉይ አዲስ የሊቅ መጽሐፍ መነኮሳቱ ጉባኤ ቤት ይባላል። ሌላው እኔ የምናስተምርበት ማህበር ቤት ይባላል። የኔታ ይባቤን እስር ንገሩ። እስሩ በዚህ አላበቃም። ክቡራን ተመልካቾቻችን ኢትዮጵያዊነት ሲነሳ ከፊት የሚቀድሙ በንግግር ብቻ ሳይሆን ባለባበስ የሚመሰክሩ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ዶክቲቭ ቤተሰቦች እንደምን አላችሁ? ሁልጊዜ እንደምናደርገው ፈጣንና ታማኝ መረጃዎችን ይዘንላችሁ ወደ እናንተ መጥተናል። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በአማራ ሰማይ ስር በአራቱ ማዕዘን በጎጃም በሸዋ በወሎና በጎንደር ከፍተኛ የሆነ ጦርነት እንዳለ ይታወቃል። በዚህም ጦርነት ትምህርት ቤቶች ተዘግተዋል፣ ሴቶች ተደፍረዋል፣ ብዙዎች ልጃቸውን ተነጥቀው ያለ ጧሪ ቀርተዋል፣ ህፃናት ያለ አሳዳጊ ቀርተዋል። ትውልድ ለማምከን በሚመስል ሁኔታ ትምህርት ቤቶች የጦር ካምፕ ሆነዋል። የብልጽግና መንግስትና ፋኖ ከፍተኛ መተናነቅ ውስጥ ገብተዋል። የጦርነቱ ዳፋ የተረፈው በመላው ኢትዮጵያ ቢሆንም በአማራ ሰማይ ስር የሚኖሩ እናቶች ግን ከ10ሩ 8ቱ ጥቁር ለብሰው ነጠላቸውን ዘቅዝቀው ይታያሉ። ይህም የሚበቃ አይመስልም። ጦርነቱ ገና ይቀጥላል። በሰሞኑም እየወጡ ያሉ መረጃዎች ካህናትና ምዕመናን ለሰልፍ ያስወጣው ነው ተመልክተናል። የፋኖ ዘመነ ካሴ መንፈሳዊ አባት እስር ቤት ገብተዋል። ዘመነ ካሴንም እንዲያሳዩ ተጠይቀዋል። ስለ ቀለበቶችም አንዳንድ የተጠየቋቸው ነገር አለ። እስከ መጨረሻው አብራችሁን ቆዩ። በአማራ ክልል የአማራ ፋኖ ብሔራዊ ኃይል አፋብኃ መሪ የሆነው ዘመነ ካሴ በእምነቱ የኦርቶዶክስ ቤተክርስቲያን እምነት ተከታይ ሲሆን እንደ ቤተክርስቲያኒቱ ቅኖና የእምነቱ ተከታይ መንፈሳዊ አባት የመያዝ ግዴታ አለበት። ለዚህም የፋኖ ዘመነ ካሴ መንፈሳዊ አባት የሆኑት አራት አይና ሊቅ መምህር የኔታ ይባቤ ወደ እስር ቤት ተወስደዋል። ዲያቆን ዳንኤል ክብረት ቂም የያዘባቸው በጽሁፍ ሲጠቅሳቸው የከረሙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃንና አዳ ቅድስት ማርያምና የክብረ ደናግል ናዳ ቅድስት ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ አራት አይናው የአራቱ ጉባኤ መምህርታ ነገስቱ አቡሻከሩ ሊቅና የቅኔው ጌታ ሊቀ ብርሃን ቆሞስ አባ ይባቤ በላይ ሰኔ 13 ቀን 2017 ዓ.ም ከጠዋቱ 2 ሰዓት አካባቢ ወደ ገዳሙ ባቀኑ የመከላከያ ሰራዊት አባላት ለጥያቄ እንፈልጉታለን ተብሎ በወታደር አጀብ ወሰዳቸው ተሰምቶ ነበር። የአይን ምስክሮችም እንዳረጋገጡት መጀመሪያ ለአንዳንድ ጥያቄ እንፈልጉታለን ብለው ወደ ቢኮሎ አባይ ወስዷቸው ከዚያም አርበኛ ዘመነ ካሴ ካለበት ፈልገው ካላመጡ አንለቆትም በማለት በዚያ አዋሏቸው። በመቀጠልም ከቢኮሎ አባይ አዙረው ወደ ዱር ቤት ወሰዷቸው። በዚያም መንፈሳዊ ልጅ ሆነውና አርበኛ ዘመነ ካሴን ይወለዱ ሲሏቸው ዋሉ። ከዚያም ሲመሽ ባህር ዳር መከላከያ ካምፕ መኮድ ውስጥ እንዳሰሯቸው ተሰምቶ ነበር። የኔታ ይባቤ በመንግስት መታሰር ያበሳጨው የአካባቢው ምዕመናንና ካህናት ሰላማዊ ሰልፍ ወጥተውም ታይተዋል። በዚህም ብዙዎች የፋኖ ዘመነ ካሴና የበላይ ዘለቀን ታሪክ ሲያመሳስሉ ተመልክተናል። የጎጃሙ በላይ ዘለቀ ልጁ በጠላት እጅ ተይዛ እጅህን ስጥ ወይም ደግሞ ልጅን ያለምንም ርህራሄና አጠፋታለን አሉት። በላይ ዘለቀም የሀገር ጥያቄ አልደፈርም ባይነት አትንኩኝ የሚለው ኮስተር ከፈልጋችሁ ፈጅታችሁ ብሏት አላቸው። ይህንን ሲል ግን ልጁን ማጣት ፈልጎ አልነበረም። ልጁን እንዴት ሊያወጣት እንደሚችል ስለሚያውቅ ነው። ዛሬም የፋኖ ዘመነ ካሴ መንፈሳዊ አባት በዘመነ ካሴ ምክንያት በህግ ጥላ ስር ውለዋል። ከ300 በላይ አብነት ተማሪዎች ያላቸው የኔታ ይባቤ በተማሪዎች በአካባቢው በማህበረሰቡ ተወዳጅነት አላቸው። ፋኖ ዘመነ ካሴ የሚያደርጋቸው ትላልቅ መስቀሎች ሳይቀሩ እሳቸው ጸሎት እንደሚደረግባቸው ይታወቃል። ከነ ልጁ የፋኖን ትግል የሚመራው ዘመነ ካሴ የኔታ ይባቤን መንፈሳዊ አባቱን ለማስለቀቅ ጦርነቱን ባህር ዳር ውስጥ ያደርጋል ተብሎ ይጠበቃል። በሰሞኑ በአዋጅ የጸደቀው የመርማሪዎች ህግ ህይወታቸውን ሊያሳጣቸው እንደሚችል እየተነገረ ይገኛል። በሰሞኑ የጸደቀው አዋጅ ከመግደል ውጪ የትኛውንም እርምጃ የመውሰድ የመርማሪዎች ህግ ኃይላንድ ማንጠልጠል፣ በጭስ በውሃ ማፈን፣ በኤሌክትሪክ ሾክና ሌሎችን ጨምሮ አደገኛ እርምጃዎችን በመውሰድ አንድን ተጠርጣሪ ማሳመን እንደሚቻል በአዋጁ አጽድቋል። በአዋጁ ማግስት መያዛቸው ብዙዎችን ያወዛገበ ሆኗል። በማህበራዊ ሚዲያ የኔታ ይባቤ ይፈቱ በማለት ዘመቻ የተጀመረ ሲሆን እናት ፓርቲም ያለምንም ቅድመ ሁኔታ ይፈቱ በማለት በማህበራዊ ሚዲያ አሰራጭቷል። የኔታ ይባቤ በላይም ስለ ዘመነ ካሴ ጣት ቀለበቶችና የጅብ ቆዳ በማለት መንግስት ያጣጥለው የቆየውን ጉዳይ ግልጽ እንዲያደርጉለት ጠይቋል። ለፋኖ ዘመነ ካሴ መስቀሎችና በእጅ የሚያደርጋቸው ቀለበቶችን በጸሎት የሚያደርጉለት የኔታ ይባቤ ናቸው ተብሎ የታመነ ሲሆን ለዚህም ሰፋ ያለ ማብራሪያ ተጠይቀዋል። የእርድና መገለጫ ሆነው ሳለ ዘመነ ካሴ ጣቶች ላይ ያሉት ቀለበቶች ለእርድና ብቻ ሳይሆኑ ምክንያት ያላቸው በመሆኑ በብዙዎች የተረጋገጠ ነው። የኔታ ይባቤ ልባቸው ንጹህና እውነትን የሚናገሩ አባት ናቸው። በሰሞኑ ሌላ የታሰሩና የተገደሉ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች አሉ።
የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን የሆኑ ጥንታውያን ገዳማትና አድባራትን በማስጎብኘት ህዝብ አስተባብረው ፈረሰውን በማሳነጽ የሚታወቁት የማህበረ ወይንዬ አቡነ ተክለ ሃይማኖት መንፈሳዊ ማህበርና ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ የተሰኘው ማህበረ መስራቹ የአደባባይ ሰው መምህር ደጀኔ ነጋሽ ሰዓሊተ ምሕረት ኢትዮ ቻይና ኮሌጅ ፊት ለፊት ከሚገኘው ቢሮ ውስጥ በስራ ላይ እንዳሉ የደህንነት ሰዎች እንደሆኑ የተገለጹ አካላት ይዘዋቸው እንደሄዱ በስፍራው የነበሩ የዓይን እማኞችም ተናግረዋል። በሌላ ዜና በደብረ ከርቤ ግሸን ማርያም በደብረ ረሃ ቅዱስ ላሊበላ ራሳቸው ጠላ ጠምቀው ዳቦ ደፍተው እንጀራ ጋግረው ራሳቸው ቆመው ነዳያንን በማብላት የሚታወቁት በሰሜን ሸዋ ሀገረ ስብከት የታላቁ የአርባራ መድኃኔዓለም ገዳም አባት የሆኑት አባ ገብረ መድኅን አበበ ባለፈው አርብ ለስራ ጉዳይ አዲስ አበባ መጥተው ለገጣፎ አካባቢ በመንግስት ኃይሎች በቁጥጥር ስር መዋላቸውም ታውቋል። እንዲሁም ቄስ ዮሐንስ ግርማ የተባሉና በውጭ አቡነ ሳውሪዮስ ሀገረ ስብከት በሸገር ሀገረ ስብከት የዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ባለፈው ቅዳሜ ለእሑድ አጥቢያ ለአገልግሎት ወደ ቤተክርስቲያን በመሄድ ላይ ሳሉ ከቤተክርስቲያኑ ደጃፍ ላይ ለጊዜው ማንነታቸው ባልታወቀ በተባሉ ኃይሎች በጩቤ ተወግተው መገደላቸውም ተሰምቷል። በዚያው በሸገር ሲቲ ብፁዕ አቡነ ሳውሪዮስ በሚያስተዳድሩት ሀገረ ስብከት የቦሌ አራብሳ ቅዱስ ጊዮርጊስ ገዳም የስብከት ወንጌል ኃላፊና የአንድ ልጅ አባት የሆኑት መምህር ብርሃነ መስቀል የካቲት 16 2017 ዓ.ም ምሽት 4 ሰዓት ላይ በመኖሪያ ቤታቸው ሳሉ መለዮ ባለበሱና የፖሊስ ፓትሮል በያዙ በቁጥር 8 በሚሆኑ ሰዎች የደረሱበት ከጠፋ እነሆ 8 ወር እንደሆናቸው ተነግሯል። በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ላይ መሳደድ እየበዛ ነው። በሶሪያ ደማስቆ በቅዱስ ኤልያስ ቤተክርስቲያን ውስጥ በስርዓተ ቅዳሴ ላይ የነበሩ የሶሪያ ግሪክ ኦርቶዶክስ አማኞች ላይ የሶሪያ ጽንፈኛ እስልምና አሸባሪ በፈጸሙት የአጥፍቶ መጥፋት የቦምብ ጥቃት ወደ 25 ያክል ምዕመናን ካህናትና ዲያቆናት ህፃናትን ጨምሮ ሲሞቱ ወደ 80 ያህሉ ደግሞ ቆስለው ወደ ሆስፒታል ገብተው ሕክምና መከታተል ላይ እንደሚገኙ ከስፍራው እየወጡ ያሉ መረጃዎች ያመለክታሉ። ለሰዓቱ ያዝንላችሁ ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስክንገናኝ በያላችሁበት የዓለም ዳርቻ ቸር ይግጠማችሁ።